አንድ ሰው ዲቪ ሎተሪ እንደማይደርሰው ወይም ደግሞ ቅድመ ሁኔታውን አሟልቶ ወደ ውድድሩ መግባት እንደሚችል ማረጋገጥ የሚችልበት ቁልፍ ሚስጥር እንዳለ ያውቃሉ? ይህንን ነው አሁንም ማሳየት። እንግዲህ የዲቪ 2025 ፕሮግራምን እያንዳንዱ መስፈርት ቼክ የሚያደርገው ኤንትራንስ ስቴተስ ቼክ ኢኤስሲ የሚባለው የኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም ሲስተም አንድ ፎቶ ልክ ነው ወይስ ልክ አይደለም ብሎ ቼክ የሚያደርግበት ጥበብ እንዴት ነው? ማንም ያላሳያችሁን ቁልፍ ሚስጥር ቶፕ ሴክሬት ነው ማሳያችሁ። አሁን ዳይ ወደ ቪዲዮ ጎልቶ እንዲታያችሁ ስልካችሁን ሮቴት አድርጉት። ፎቶሾፕ እንከፍታለን። ከዛም በኋላ እነዚህን እኔ ያዘጋጇቸውን ፎቶዎች እናመጣቸዋለን። ቀጥታ ከፎቶ ቤት የተነሳውንና እኔ ደግሞ የተነሳውን የቀየርኩትን ፎቶ ማለት ነው። እንደዚህ ካደረግን በኋላ ከባክግራውንዱ የሚታየው ከለር በእርግጥ ነጭ ነው ወይስ አይደለም የሚለውን ቼክ እናደርጋለን። እንግዲህ በቀኝ በኩል የምታዩት እኔ ያስተካከልኩት ነው። በግራ በኩል ደግሞ ቀጥታ ፎቶ ቤት ሄዶ የተነሳው ነው። እንግዲህ በዚህ መሰረት ነው እንግዲህ ከለሩ በአይን ስናየው ነጭ ይመስላል። ነገር ግን ስናረጋግጠው ነው ሲስተሙ ቼክ የሚያደርገው። እዚህ ጋር እንደምታዩት ከለር ፒክ አድርጋለሁኝ። ልክ ከለር ፒክ ሳደርግ ከለሩን ያለውን የሄክሳዴሲማል ኮድ ያሳየኛል። እዚህ ጋር በሚያሳየው መሰረት እንግዲህ ፍጹም ነጭ አይደለም። በሚያስገርም ሁኔታ እንደውም ቬሪ ላይት ሼድ ኦፍ ሳይን ብሉ ወይም ሼድ ኦፍ ላይት ብሉ ነው። እዚህ ጋር የምትመለከቱት ከለር ነው። የነጭ ደረጃ ውስጥ ራሱ ያለ አይደለም። እንግዲህ እነዚህን ፕሮፐርቲዎች ሬድ፣ ግሪን፣ እንደገና ብሉ፣ እንደገና ደግሞ ሳያን የሚባሉትን የከለር ደረጃዎች ላይ ያሟላ ይገባዋል። ጭራሽ እንደውም ኦንሊ ፎር ዌብ የሚለውን ከነካ ነው እንደውም ሌላ ላይት ብሉ ነው የሚያመጣልን፣ ወይም ደግሞ ሼድ ኦፍ ላይት ብሉ እንዲሁም ደግሞ ላይት ብሉ ግሪን ከለር የሚል ነው የሚያመጣልን። በዚህ መሰረት ነው እንግዲህ ሲስተሙ ቼክ አድርጎ ሪጀክት የሚያደርገው። እስቲ ደግሞ እኔ የሰራሁትን ከለር ፒክ አድርገን ቼክ እናድርግ። በዚህ መሰረት እኔ የሰራሁትን ቼክ ስናደርግ እዚህ ጋር ኦንሊ ፎር ዌብ የሚለውን ብንመለከት ራሱ ዘሆል ሄክሳዴሲማሉ ኤፍ ነው። ያ ማለት ደግሞ 100% ዋይት ነው ማለት ነው። ኦንሊ ፎር ዌብ የሚለውን ራሱ እዚህ ጋር አንቼክ ብናደርገው የምንመለከተው ዘሴም ከለር ሁሉም ነጭ ነው። ስለዚህ ለሰዎች ስንሰራ የምናውቀውን ነው መስራት ያለብን። የማናውቀው ከሆነ ደግሞ ለሚያውቅ መስጠት ነው።